አንተ ግን መቼ ነው የምታገባው? ምን ነው ምን አረኩ? ምን አጠፋ? ያስቀየምኩ ነገር አለ? ለምን አትሰበሰብም? ተበተንኩ እንዴ? ያልታደለ ከንፈር ሳይሳም ያረጃል አሉ። እሺ ቸልተኛው ለምንድን ነው የማትወልደው? 3 ዓመት ሙሉ ጠበቅነ። ዝም ብለህ አቅፈህ ነው እንደምትተኛው? ውለድ እንጂ። እንደዛ እናስገባም ሰርገኛ ተብለን ተሰባብረን አስገብተን ዝም ብለህ አቅፈህ ትተኛለህ? ውለድ ውለድ ብያለሁ፣ ውለድ። እሺ ፊት አውራሪ ምንድነው አንድ ወልደ ቁጭ ማለት? ድገም እንጂ። ለልጁ ፒሲና ላፕቶፕ ገዝተህ ሮቦት አረከው እኮ። እህትና ወንድም ያስፈልገዋል። ድገም ድገም ብያለሁ፣ ድገም። ቀልድ ነው እንዲያዙት። እሺ አልባሻው ጉራሽ አልሞ ተኳሽ። ምን አለ ፋታ መሰጣት ባለቤትህ። በአመቱ አዲስ ልጅ፣ በአመቱ አዲስ ልጅ። ብዙ ተባዙ ምድር ሙላት ለአንተ ብቻ ነው ተጽፎ የተሰጠ። ፋታ አስጣት እንጂ አለቀች እኮ። ይበቃችኋል፣ አርፋችሁ ተኙ እናንተ። እሺ ዝሙቱ እንዴት ነው እባክህ? ለረጅም ሰዓት የመቆየት ጥበብ የሚለውን ቲዩቶሪያልን ተውና ለረጅም ዓመት በሲኦል የመቆየት ጥበብ የሚል ቲዩቶሪያል ፈልግና ራስን አዳብር። ነበልባሉ እየተንቦገቦገ እየጠበቀ ነው። እኔ የምልህ ያ ጓደኛ ያችን የመሰለች መልከ ጥፎ አድርጎ ሲያገባ ምን ነው ዝም አልከው? ተይው እባክሽ፣ እሱ ራሱ አንቺን ሳገባ ዝም ብሎኝ አይደል?